ትምህርታችሁን እንመናችሁ ኖ እኛ ናትመን ከሱ ይልቅ የጸና የትንቢት ቃል አለ ከሱ ይልቅ ምን አለ ብራዘር የሰራዊ ጌታ እግዚአብሔር እንዲላል ጎረቤት ላይ ያለ ከሚሉ ይልቅ የጸና የትንቢት ቃል ከምታየው የድግምት ዶሮ ይልቅ የጸና የትንቢት ቃል በኢየሱስ ስም ወደ ቃሉ ተመለስ እንዴ ዘላለም በትንቢት አታምልክ አምናለሁ እዚህ ስተነብያ ላይ የእውነቴን መንፈስ ቅዱስ ይላል እናገራለሁ ነገር ግን አንድ ነገር ሁሌ አውቃለሁ እኔ ከምለው በላይ የጸና የማይለወጥ ፈቃድ በእርሱ የተሰራ አለ እሱ ላይ ከቆምክ ትንቢቱ ያስፈልግም ለጤንነት እፈውስሃለሁ ብሎሃል አይባልልህም ለምን if you stand by faith በመገረፉ ቁስል ተፈውሳል የሚለው ነው ኢየሱስ ጌታ you know በጸጋ ስጦታዎች ሲስተም ውስጥ ሰርክል ብዙ ጊዜ ስንመላለስ ምን እንደሚፈጠር እግዚአብሔር እንዲላል ባረካለሁ ነገር ሁሉ ይከናወናል ምናምን ይላል እሱ ቴዲን እንደዚህ ብየው ከጎኑ ያለው አብርሃም ምን ይላል ጌታ እኔን መቼ የምታስበኝ ነው የሚያስብ ያህዛብን ክብር እንደ ጎርፍ አመጣለሁ ሲል ቃሉ ለሁለቱ እዚህ ነው ለየብቻ ያረክ መቼ ነው የሚያስበኝ ምትለው ኢየሱስ ጌታ በእምነት ሁለቱም ያህዛብን ክብር ያህዛብ ክብር ገንዘብ ነው ታውቃለህ ኦኬ ለሁለቱም እንደ የሚል ቃል አለ አይንሽን አንቺና በዙሪያሽ ተመልከች እነኚህ ሁሉ ተሰብስበው ወደ አንቺ ይመጣሉ የባህሩ ባለጠግነት ትወስዳለህ በጫንቃ ላይ ይሸከማል ለሁለቱም የሚያምን ይህንን ይወርሳል ነገር ግን ለሱ ተንብየለት ዘሱ ዝምስለው እኔ መቼ ነው የምታስበኝ ብለህ ፐርሰናል ታረጋለህ እዛ ጋር ተፈውሳል ሲባል እዚህ ጋር ያለው በሽተኛ መቼ ነው እኔስ stand by faith እስኪ እምነት ከመስማት ነው በህይወት የምኖረው በማምነው ቃል ነው የማምነው ነገር ሲሆን ድል አድርጌያለሁ ማለት ነው ከቃሌ በቀር አንዳች አይሆንም ኢየሱስ ጌታ ነው የጻድቅ ሰው ጸሎት በስራው ኃይልን በምኑ በስራው ደስ የሚለኝ እግዚአብሔር ሚያይ ሁኔታዬ ነገር አለ የቃልህን የተናገርከው ቃል ላይ በምን ሁኔታ ሳትለወጥ አንተ መቆም ነው ከዚህ ይልቅ የጸና የትንቢት ቃል አለ ደስ ይላል የጸና የትንቢት ቃል አለ ምንድነው ይሄ የጸና የትንቢት ቃል እንዲህ ነው የጸናው የትንቢት ቃል ጴጥሮስ ሲናገር በልባችሁ የንጋት ኮከብ እስኪሆን ምን እስኪ በልባችሁ ሰው በጨለማ ስፍራ እንደሚጠነቀቅ ለዚህ ብርሃን እየተጠነቀቃችሁ ለዚህ ብርሃን ምን ያላችሁ ሰው በጨለማ ስፍራ እንደሚጠነቀቅ ማለት በጥንቃቄ ነው ሰው የሚሄደው በጨለማ ስፍራ እንደሚጠነቀቅ ይሄንን የትንቢት ቃል እየተጠነቀቃችሁ ስታደርጉት ጨለማው ተሸንፎ ድል አድራጊነት በህይወታችሁ ይሆናል ለምን ቃሉ ምን ነው ብርሃን መዝሙረ ዳዊት ላይ መዝሙር 118 ቁጥር 11 ምን ይላል ጎልማሳ መንገዱን በምን ያነጽ ምኑ እስኪ መንገዱን በል የህይወቱን መንገድ በል የህይወቱን ስርዓት በል ኦኬ ሰይጣን እንዴት እንደሚያሸንፍ እዚህ ጋር ተመልከት መጽሐፍ ሲናገር በጨለማ የሚሄድ ወዴት እንደሚሄድ አያውቅም ፊቱም ምን እንዳለ አያውቅም መድረሻው ምን እንደሆነ አያውቅም በምን የሚሄድ ኦኬ በጨለማ የሚሄድ አሁን እዚህ ጋር ጨለማ ነው ባውዛ ያለ ጨለማ ነው ኦኬ እዚህ ውስጥ ሂድ አንድ ሰው እንትን ፈልግ ምናምን ቢባል ምን እንዳለ አያውቅም እናንተ ነገ ምንድን ነው የሚሆነው ነገ ምን ይሆናል
ስታደርገው ቃሉ ነገ የሚሆነው ይቃል ይሄንን ቃል እየተነቀቃችሁ ምን ትላላችሁ? ታደርጋላችሁ። ነገ ምን ይሆናል? እውር ናችሁ። ጨለማው አይናችሁን አሳውሩት። ነገ ምን ዘላለም ነገ ምን ይሆናል? ነገ ትውልድ ይነሳል። ኢየሱስ ጌታ ነው። ነገ እቺ ምድር ትገለበጥ። ያው እግዚአብሔርን ነው። በድንገት መፈንቅለ መንግስት ሆኖ አገር ሊበጠበጥ ይችላል። who cares? ነገር ግን አንድ ነገር እናውቃለን። በዚች ምድር ፀሐይ ይወጣል። እኛ ምናምነው ምኑን አይደለም። እኛ እኮ ምናምነው የትንቢቱን ቃል የምን ቃል ነው? የብርሃን ቃል። ጎበስ መንገዱን በምን ያልፋል? አንዳንድ ጊዜ ተስፋ ቆርጣለሁ እኔ ነገር ሁሉ ብትንትን ይላል፣ መስቀልቅል ይላል፣ አይሞክ ክስ በቃ ማለት ዙሪያ ያለው ነገር ድብልቅልቁ ይሆናል። ያኔ ሆፕለስ ነው። ተስፋ ስቆርጥ ደግሞ የምታረገው ነገር አታውቃለህ። ፐርፐዝ የለም። ተስፋ የቆረጠ ሰው ውስጥ ፐርፐዝ አታይም። አንድ ሰው ተስፋ መቁረጡ የምታውቁት በምን ታውቃላችሁ? ስለ ነገ ሰጠን አይጭ አሁን ብንሞት ሁሉ ግድ የለንም ይላል። ለመኖር ግድ የሌለው እቅድ ስለሌለው ነው። ይገባል ይላል። ይሄንን ተመልከቱ። ልክ እንደዚህ አይነት ነገር መጥቶ ጠላቶች ምናምን ሊገሉ ሁሉ ይችላሉ፣ እንዲህ ሊሉክ ይችላሉ እያለ ያስፈራራል፣ ይቃወማል። ከኛ መሃል ወጥተው እዛ ሄደው የሆነ ነገር ብለው ሲሳደቡ ሲቃወሙ፣ ሌሎች ወንድሞች ተነስተው እንዲህ አይነት ተነስተዋል ብለው ሲራገሙ ተስፋ ትቆርጥ ይችላል። ከዛ ምን እንደምታውቃላችሁ? ወደ ኋላ ሄድና ምን ብለዋል እሱ? ስለዚህ ነገ የሚሆነው እሱ ያለው ነው ወይስ እነሱ የሚሉት ነው? ራስን እንዲህ ብለን በህይወቴ ላይ እግዚአብሔር ያለው እንጂ ሌሎች ነገሮች አይሆኑም። አሸናፊነቴ እምነቴ ነው። እምነቴ የትንቢት ቃል ነገ የሚሆን ነው። አሜን። ለራስ ሁሌ ማለት አለበት። ዙሪያ ላይ ሲያስጨንቁ ሲያስፈራሩ ነገ እንዲሆናል ሲል የሆነ ቃል እግዚአብሔር ያለ ስላንተ የታወጀው ሳባርገ ቁምና እንዲህ ተብሎ ተጽፏል። ያመጻ ልጅ መከራ አይጨነቅበት። ኢየሱስ ጌታ እንዲህ ተብሎ ተጽፏል። በጠላቶቼ ፊት ለፊት የሆነ ነገር አየው ይኖ ለካ ጠላቶች ሲበዙ አንተ የምታስበው ማይ ሎርድ ጠላቶች ፊት እንዲመጣው ጠላቶች ሲበዙ ሊውጡ ሲሉ አንተ የምታስበው ምንድን ነው? ሊውጡ ነው። መጽሐፍ የሚለው በጠላቶች ፊት ለፊት ራሴን በዘይት ቀባ። ወደዛ ያመጣ ሊቀባ ነው። ደስ አይልም? ኢየሱስ አየ እንደዚህ ነበር ያስበው ማለት ነው። እንዲህ ተሰብስበው ካህናት ምናምን ሲናገሩ እንዲህ ነው። አለቆች በተቃውሞ ተናገሩ። ባሪያ ግን ቃልህን ያሰላስል ነበር። ስታሰላስል ምን እያልክ ነው የምታሰላስለው? በፊቱ ስላለው ነው። በመስቀል ላይ ታግሶ በፊቱ ስላለው ምን ክብር በመስቀል ላይ ምን ብሎ ታግሶ። አንድ ሚስጥር ልንገራችሁ። ክህነት እንዴት እንደተለወጠ ታውቃላችሁ? ከሌዊ ወደ መልከዘዴቅ መጽሐፍ ሲናገር እንደዚህ ይላል። በምንም ታሪክ ካህኑ ልብሱ ምን አይልም አይቀደም። ከቀደደ ይረክሳል። ካህን ልብሱን ከቀደደ ይረክሳል። ሰው ነው የሚሆነው ካህን። መጽሐፍ ሲናገር ፊቱ ኢየሱስ ቆሟል። አንተ የልዑል እግዚአብሔር ልጅ ነህ ንገረኝ። አዎ እኔ ነኝ። የሰው ልጅ በአብ ቀኝ ማለት ነው ማለት